እንግዲህ ባለፈው ስለ ጋብቻ እያወራን እንደሆነ እናስታውሳለንና ዛሬ ቀለበት ለጋብቻ ዋስትና ሊሆን ይችላል ወይ በሚለው ዙሪያና በሌሎች ርዕሶች ውይይት እናደርጋለን። እንግዲህ ቀለበት ሲባል ጣት ላይ የሚጠለቀው ቀለበት ማለት ነው። ሴቷ ለወንዱ ወንዱም ለሴቷ የሚያስሩት ነው። አሁን ያው ዋጋውም የተወደደ ይመስለኛል የወርቅ ዋጋ። ሆኖም ግን ያው ሰዎች ቀለበት ያስራሉ። እሱ የሚታሰረው ቀለበት የቃል ኪዳን ምልክት ተብሎ ነው የሚታሰበው እና እሱ ለጋብቻ ደህንነት ሊሆን ይችላል ወይ? የእውነት ጋብቻን እስከ መጨረሻው እንዲዘልቅ ያደርጋል ወይ? ቃል ኪዳንንስ እንድናስታውስ ያደርገናል ወይ? የምር እንደዛ ነው ወይ የሚለውን እናያለን ማለት ነው። አብራችሁን እስከ መጨረሻው ቆዩ። አንዳንድ ሀሳቦችን ለማቅረብ ያክል ቀለበት የጀመረው አንዳንድ ታሪክ ጸሐፊዎች እንደሚጽፉት ከ4000 እስከ 5000 ዓመት ይሆነዋል ተብሎ ይገመታል እና ይሄ ቀለበትም ለመጀመሪያ ጊዜ ደግሞ ያስተዋወቀችው ግብጽ ናትና ግብፃውያን ከ4 እና ከ5000 ዓመት በፊት ለጋብቻ ስነ ስርዓታቸው ከሸምበቆ ወይም ከሳር ወይም ከገመድ የተሰሩ ክብ ነገሮችን ይጠቀሙ ነበር ለጋብቻ ማለት ነው። እና ክብ ደግሞ ለምንድን ነው የሆነው? ያው ሁላችንም እንደምናውቀው ክብ ቅርጽ መጀመሪያና መጨረሻ የሌለው እንደሆነ ይታሰባል። ዘላለማዊ ፍቅርና ያልተቋረጠ ግንኙነት ምልክት ተደርጎም ይታይ ነበረ በግብፃውያን ዘንድ። ከዛ በኋላ እንግዲህ ሮማውያን ደግሞ እንዳስፋፉት፣ ከዛ በብረት እንዳደረጉት፣ ከዛ በነሐስ፣ ከዛ በኋላ ደግሞ ወርቅ እንደመጣና ከዛ በኋላ እንደቀጠለ ከዛ ወደ ቤተክርስቲያን ደግሞ የገባው በ4ኛውና በ5ኛው ክፍለ ዘመን አካባቢ እንደሆነና ይሄ መጀመሪያ የቤተክርስቲያን ልማድ እንዳልሆነና ቤተክርስቲያን ክርስትና ከተስፋፋ በኋላ ሰዎች የነበራቸው ልማዶች ይዘው ወደ ክርስትና ከመጣ ስርዓት አንዱ እንደሆነ ተደርጎ ይቆጠራልና በኋላ በምዕራባውያን ቤተክርስቲያን ውስጥ ቄስ ቀለበት ይዞ ማጋባት እንደጀመረ ታሪክ ይጠቅሳል። እንግዲህ ለመግቢያ ያክል ይሄንን ልበል ብዬ ነው። ውይይታችንን እንቀጥላለን። ቃል ኪዳን ያው ይኖራል በሲጋቡ ሰዎች ማለት ነው፣ የግድ ነው። አሁን ነጥቡ ምንድነው? ቃል ኪዳን አፈጻጸሙ በምን አይነት መልክ መሆን አለበት? ያው ሰዎች አብረው ባልና ሚስት ሲሆኑ ያው ህጋዊ የማድረግና በዛ በተጋብቻ መስመር አብረው እንደሚቀጥሉ የተጋቡ መሆኑን ለሌሎችም እያሳዩ እነሱም ያ ነገርን ሁልጊዜ በውስጣቸው ኖሮ በቃ ያንን ልምምድ እያሳደጉ ትዳራቸውን በደንብ የሚያካሂዱበት ሁኔታ ይጠበቃል። ይህንን ደግሞ መስመር አስይዞ የማስኬድ ነገር ያው ይጠበቃል። ከዚህ አንጻር ሰዎች የተለያዩ ዘዴዎች ሊጠቀሙ ይችላሉ። አሁን ስለ ቃል ኪዳን ጋብቻ ጋር በተያያዘ ስለ ቀለበት የሚወራ ሊኖር ይችላል። ወይ ቀለበት አሁን እንደምንለው አያስፈልግም የሚሉ ሐሳቦችም ሊቀርቡ ይችላሉ። ግን ጋብቻን በተመለከተ በሁለቱ በቀለበት በማድረግና ባለማድረግ ብቻ መሰረት ያደረገ አይደለም። በአጠቃላይ ኮመንሊ በቃ የተለመዱ የሚታዩ ነገሮች እንደዚህ ስለሆኑ እንጂ አንዳንድ ካልቸሮች ጋር ጠለቅ ብለን በተለያዩ ቦታዎች በተለይ ያልሰለጠኑ ወይም ደግሞ ለሲቪላይዜሽኑ ያልተጠጉ አካባቢዎችም ያለ ካልቸሮች አሉ። በተለያየ መልክ ጋብቻን በእነሱ ባህል መሰረት አድርገው የጋብቻ ስርዓት መከናወኑና ባልና ሚስት መሆናቸውን የሚያሳዩበት ቀለበት ሳይሆን ወይም ደግሞ ከዚህ አሁን ሰዎች እንደሚጠቀሙት ያ ፎርሙላ ሳይሆን የራሳቸው የሚኖራቸውም አሉ እና ግን አሁን በብዛት ተስፋፍቶ ያለው ቀለበት ስለሆነ በዛ ላይ የማውራት ጉዳይ ስለሆነ ነው። እና እንግዲህ ጠለቅ ያለ ቀለበትን በተመለከተ ቫልዩ በዓለም ደረጃ ማለት ነው ያው ክርስቲያኑ ወይም ደግሞ ከአድቬንቲስቱ ውጭ ያለው አካል ምን ያህል ቫልዩ እንደሚሰጠው ጠለቅ ያለ ጥናት አላየሁም ወይም ደግሞ አላነበብኩም። ግን ቫልዩ እንደሚሰጡት ያ ነገር ወሳኝ እንደሆነ ዝም ብለህ የምታየው ነገር አለ። ያንን ልክ ከጋብቻ ጊዜያቸው ጀምረው የመጠቀም ያንን ሁሉ ጊዜ በተግባር እያሳዩ ወይም ደግሞ በጣቶቻቸው ላይ ቁጭ አድርገው ህይወታቸውን የመቀጠል እንዲያውም አንዳንዴ እዛው ከመቀመጡ የተነሳ ሰዎቹ ሰውነታቸው እየጨመረ ሲመጣ በቃ ቀለበቱ በጣም እዛ እንዴት አድርጎ ለማውጣትም ራሱ አስቸጋሪ የሚሆንበት ሁኔታዎች ይፈጠራሉ። እዛው የግለሰቡ ሰውነት በጣም እየጨመረ ይሄዳል፣ ወፍሯል። ቀለበቱን ሲያደርግ ደግሞ ሲደረግለት የነበረበት ጊዜ የነበረው የሰውነት ሁኔታ እንደዚህኛው አልነበረም። ስለዚህ የተዋጠ ለማውጣትም አስቸጋሪ የሚሆንበት ያንን ጋብቻቸውን በትክክል በጋብቻ ላይ እንዳሉ የማሳየት ያን ያህል ኢንቴንሲቲ ያለው ሁኔታም የሚያደርጉበት ሁኔታ አለ። አንዳንዶቹ ለመቀየርም የማይፈልጉበት ልክ ጠቧቸውም አስቸግሯቸውም ሞዲፋይ ማድረግ የማይፈልጉበት ደረጃ ያው
ሲሪየስሊ ከዛ ከኦሪጂናል ጋብቻቸው ጋር አያይዘው ስለሚሉ እንደዛ ጠበቅ አድርገው እስከ በጣም ጸቧቸውም ባለበት ሁኔታ በዛው የሚቀጥሉበት ነገርም አለና ያንን የሚጠቀሙ አካላቶች ከዚህ አንፃር ጠንከር ያለ ትርጉም የሚሰጡበት ሁኔታ አለ። ያ ነገር በእኛም ውስጥ በክርስቲያኑም ውስጥ እንዲገባ የሚለውን ያው እናየዋለን። ግን ተጽዕኖ እንዳለን እንመለከታለን። አጋጣሚ ከዚህ ውይይት ጋርም በተያያዘ ሳይሆን ባለፈው ፍልውሃ ቸርች በነበርኩበት ጊዜ ቁጭ ብለን አንዳንድ ነገሮች መንፈሳዊ ነገር ስናወራ አንድ ወንድምን አንድ እህት ያ ወንድም ቀለበት አድርጎ ነበረው። ከዛ አንድ እህት አንስታለት ነበር መሰል ከዚህ በፊት ስለ ቀለበት። ከዛም በኋላ ቁጭ ብለን እያለን እሱ አላደረገም፣ አውልቆት ነበረ። በቃ አሪፍ ጥሩ አደረግክ ብላ ስታናገረው ነበር። ከዚህ አንጻር መሰማማት ጥሩ ነው ሀሳቦች ብላ በዛ ተነስቶ እየተነጋገርን ነበርና ስለ ቀለበት አመጣጥ በአንዳንድ ሀሳቦች እያወራን የነበረበት ሁኔታ ነበርና በእኛም ውስጥ ቀለበት ቫልዩ እንዳለ ሰውም እንትን የሚልበት ጊዜ አለ። ባይዘዌ ሚስ አንደርስታንድ የሚያደርግበት ጊዜ አለ። አሁን በራሴ በላይፍ ውስጥ የገጠመኝ ነገር አለ። ከዚህ በፊት አላደርግም ቀለበት፣ ባለቤቴም አታደርግም። ግን እንደ ቀልድም ሊሆን ይችላል ልክ ያልሆነ ትርጉም በመስጠት ሰው ሀሳብ እንትን ያለበት ነገር ነበረ እና ያና ለማድረግ ዝም ብሎ እንዳላገባ በሰዎች እንዲታይ አስቦ የሚደረግም አይነት ተብሎ የሚታሰብበት አለ። ኢቭን በክርስቲያኑም እንደዛ ብለው የሚያስቡበት ነገር አለ፣ ሁኔታዎች አሉና ትንሽ አንዳንዴ ትምህርቱ ጠለቅ ብሎ ካለመሰጠቱም የተነሳ እንደገና ደግሞ ፕራክቲስ ስለሚደረግ በቤተክርስቲያን አካባቢም ይሄ ማትስተዋወልበት ሁኔታዎች ኢቭን ዊዝን ዘ ቸርች ሜምበርስ ራሱ የሚኖርበት ሁኔታ ይታያል። ኤኒዌይ ግን የቃል ኪዳን አሁን እኔ ስላመጣጡ እንመጣበታለን። እንዴት መጣ ወደ ቤተክርስቲያን እንዴት ገባ የሚለውን እንመጣበታለን። ግን ቃል ኪዳን እንዴት ነው በክርስቲያን ማለት ነው እንዴት ነው መገለጽ ያለበት የሚለውን ነገር ስንመለከት በአደባባይ ወይ በመድረክ ላይ ቃል መግባት በባልና በሚስት መካከል ነው። አሁን እንግዲህ ዋናው ፖይንት እዚህ ጋር በእግዚአብሔር ፊት በክርስቲያኖች ፊት ሴቷ ባለቤቷን እንደምትወደው እንደምትታዘዘው አይነት መግለጿ ነው። ባልየው ደግሞ ቃል ኪዳን የሚገባው እንደሚወዳት እንደሚያከብራት ክርስቶስ ራሱን ቤተክርስቲያንን እንደወደደና እንዳከበረ ልክ እንደዛ ባልየውም ይጠበቅበታል። ይህንን የማከናወን ጉዳይ ነው። አሁን ዋናው እንግዲህ የክርስቲያን ከእግዚአብሔር ጋር ከሌሎች ቸርች ሜምበርስ ወይ ሌሎች ሰዎች ፊት ለፊት ያን ቃል ኪዳን መግባት ያ ነው ዋናው ፖይንት። ይሄ ቀለበት ጋር ተያያዘ ከግብጽ መጣ፣ ሮማውያን ተቀበሉት። አረማዊ ሮም ማለት ነው። አረማዊ ሮም ደግሞ ያው ሁላችንም እንደምናውቀው ወደ ጳጳሳዊ ሮም ሲሸጋገር ይሄ አረማዊነት ተጠምቆ ገባ ነው። ክርስትናዊ መልክ ይዞ ገባ አረማዊነት ማለት ነው። አረማዊነት ክርስቲያናዊ መልክ ይዞ ሲገባ ለምሳሌ የእሁድ ሰንበትነት የፀሐይ ቀን ነበር፣ የፀሐይ አምልኮ ነበር በአረማውያን። ወደ ጳጳሳዊ ስርዓት ሲስተም ውስጥ ሲገባ ኢየሱስ የተነሳበት የሳምንቱ የመጀመሪያ ቀን ተብሎ እንትን አለ። መልኩን ቀይሮ ክርስቲያናዊ መልክ እንዲይዝ ያደርግ። ግን ያው የአረማዊ ካልቸር ነው። ሌሎችም ነገሮች እንደዚህ ነው። ስማቸው እንትናቸው ክርስቲያናዊ ባህሪ እየያዙ ነው የመጡት። ይሄም እንትንም እንደዚህ ነው። የሜሬጅ ሪንግም አረማዊ ሮም ተቀበለ። ያን ሲያካሄድ ሲጠቀም ነበረ። ከዛም በኋላ አረማዊነት ወደ ጳጳሳዊነት ሲቀየር ክርስቲያናዊ መልክ ሲይዝ ይህም ጋብቻ ቀለበት ክርስቲያናዊ መልክ ይዞ ገባ ማለት ነው በቤተ ክርስቲያን ውስጥ። እና እኔ ከገረመኝ ነገር አራተኛው ጣት ላይ የሚደረግበት የራሱ ምክንያት አለው የሚለውን ያነበብኩትን ነው። አራተኛ ጣት ላይ የሚደረግበት አራተኛ ጣት ላይ ያለው ቬይን አርተሪ፣ እንግዲህ አርተሪ ደም ቅዳ ነው፣ ቬይን ደም መልስ ነው። እና ይሄ ቬይን ፍቅርን የሚያስተላልፍ ቬይን አለ ተብሎ ነው የሚታሰበው፣ ከጣቱ ወደ ልብ የሚወስድ እና ቀለበት ባልና ሚስት ሲጋቡ ሚስትየው አራተኛው ጣት ላይ ሲያስገባ የሱ ለሷ ያለው ፍቅር በቀለበቱ አድርጎ በዛ ጣት ላይ ሲደረግ በዛ በቬይን ወዴት ይሄዳል? ወደ ሴቲቱ ልብ እና ፍቅር በዚህ መልክ ይተላለፋል። የሱ ፍቅር በዚህ መልክ ይተላለፋል ወደ እሷ እና ፍቅራቸው ጠንከር ያለ እንዲሆን ያደርጋል ነው። እሷም ደግሞ ለእሷ ያላት ፍቅር በቀለበቱ አማካኝነት እዛ ጣቱ ውስጥ አራተኛ ጣት ላይ ያለው ቬይን ወደ ልቡ ያስተላልፋል የሚል አለ እና ይሄ ፍቅራቸውን ምን እንዲያጠናክር ያደርገዋል ነው። እንግዲህ የዚህ አይነት ሜንታሊቲ የዚህ አይነት አመለካከት ስፒሪቹዋሊዝም ነው፣ መናፍስታዊነት። ምክንያቱም ልክ ከዚህ ጋር የተያያዘ ቬን የለማ። እንግዲህ ከሰውነታችን ውስጥ ካሉት ቬኖች እዚህ ጣት ጋር ያለው ቬን እንደዛ ነው
ብለው ስለሚታሰብ ነው። አሁን ወደ ሮማውያን ወደ ግብፅም ዞር ብለን አንዳንድ ነገሮች ስናጠና የራሳቸው አመለካከት ማለት ሳይንሳዊ ያልሆነ ወይም ትክክለኛ ምርምር ላይ መሰረት ያላደረገ ግን ጥንቁልና ወይ በተለያየ መልክ የሚያያዙ ከዛም በኋላ ባህል እየሆኑ ተያይዘው ስፒሪቹዋል የሆኑ ነገሮች ይኖራሉ እና ይሄ ቤን ሌላ ቦታ የለም እዚህ አራተኛው ጣት ላይ ነው ያለው ተብሎ ይታሰብ ነበር ማለት ነው። አሁንም የዛን ትሬንድ ነው ይዞ የመጣው። ሰዎች ላያስተውሉት ይችላል አራተኛው ጣት ላይ። ለዚህ ነው ሶስተኛ ጣት ላይ ወይ ሁለተኛው ጣት ላይ የማይደረገው። ሰለጠነው ዓለም ይሄንን ነገር እንትሩ ሲያደርግ በዚህ መልክ ላያስተውለው ይችላል። ግን ሚኒንጉ ኦሪጂናል እንትኑ አሁን ደግሞ ሳያስተውል እያስተዋሉ የሚያደርጉ ሊኖሩ ይችላሉ። ግን ሳያስተውሉ ያንን ነገር የሚያከናውኑ በዚህ መልክ መሆኑ አንዳንዴ ስፒሪቹዋሊዝም ሳናስተውል ትራዲሽኑን ስንጠቀም የኛም የምናደርግበት ሁኔታ የሚኖርበት ሁኔታ እንዳለ ማየት ይቻላል የሚል ነው። በተለይ ያለኝ ሐሳቤ ነው። እሺ መሲ እግዚአብሔር ይባርክ። ላመሰግን እወዳለሁ። በተለይም በጣም ጥሩ ትምህርቶችን ታስተምራለህ፣ ሊከታተል እሞክራለሁ። አንዳንድ ሁኔታዎች ካለመመቻቸት ነው። እግዚአብሔር ይባርክ። አንዳንድ ሰዎች ትምህርት በሌለበት ቦታ ይገኛሉ። ጥሩ ትምህርት ታስተምራለህ። እግዚአብሔር ይባርክ። በጣም ሊያደንቅ እወዳለሁ። ይሄ ትልቅ በረከት ነው። ሰው እንዲህ አይነት በረከት ያለበት ቦታ ማስተዋልን የሚያገኝበት ቦታ ያለመገኘቱ ደግሞ ትንሽ ያሳዝናል። እንግዲህ እውነት ሁሌም እንዴት ትከሳለች? እግዚአብሔር ግን ከእውነት ጋር እግዚአብሔር ይባርክልኝ እወዳለሁ። እኔ ትንሽ ሐሳብ ለመጨመር ያሰብኩት ያው በዛ እያለፍኩ ባልሆንም አንዳንዴ ብዙ ነገሮችን ካለማወቅ ወይም ለነገሮች ግንዛቤ ያለመኖር ወይም ያለማንበብ ብዙ ነገሮችን እንድንሸውድ ያደርጋል። በጣም ከባድ አድርገን እንድናየው ያደርጋል እና ቀልበት በተለይም እኔ እድሉን አግኝቼ የፓስተር ገመቺሳን መጽሐፍ ለማንበብ ሞክሬ ነበረ። በጣም ትምህርት የሚሰጥ መጽሐፍ ነው። የትዳር ሀሁ ይላል። በጣም ትምህርት ያስተምራል። በጣም ግንዛቤ እንድንጨብጥ ያደርጋል። እኔ ቀልበት ዙሪያ ላይ ነው አመጣጡን ባላቅም እዛ ውስጥ የትዳር ውስጥ ሆኜ ባልገኝም ግን አንዳንዴ ለሁኔታዎች በጣም ከባድ አድርገን ከምናየው እግዚአብሔር የሰጠን የአገልግሎታችን አንዱ ክፍል ነው እንጂ ትዳርን የምናይበት ክፍል አገልግሎት እግዚአብሔር የሰጠንን አገልግሎት የምናይበት ክፍሎች የተለያየ ነው። ቤተክርስቲያን ላይ የምናገለግለው አገልግሎትና ትዳር ህይወት አድርገን የምንኖረው አገልግሎት ነው ብዬ ነው እንዴ የምረዳው። አቅልለን ካየ ነው አቅልለን ማየት ለማለት ያሰብኩት ቀላል አድርጌ ማለት ሊዮ ማለት ሳይሆን ህይወት አድርገን ስናየው ጌታን የምናገለግለው ህይወት አድርገን ነው። የህይወታችን አንዱ አገልግሎት አድርገን ነው። ትዳርም እንደዛው ነው። ስለዚህ እንደዛ አቅልለን ስናየው ቀለበት እኛን ማተር የሚያደርግ ጉዳይ አይደለም። እግዚአብሔርም እኮ ያለው የኔ ቤተ መቅደሶቼ ናችሁ፣ ልባችሁ የኔ ቤተ መቅደስ ነው እያለ ነበር። በመጽሐፍ ቅዱስ እንደዛ ነው የሚለው። ልክ እንደዛው እህታችን የኔ አንድ እህቴ የምትሆነው ወይም ያኔ ባለቤት የምትሆነው የኔ ልቤ ካደረኳት በጣቶቼ ስራ አድርጌ በተለያዮች መግለጽ ሳይሆን ህይወቴ አድርጌ ጌታን እንደሚያገለግለው የኔ ህይወት አድርጌ ካየዋት በቂ ነው ብዬ አስባለሁ። እና ብዙ ጊዜ ወንዶች አካባቢ ጥሩ ይመስለኛል እንደዛ አይነት አቅልሎ ነገሮችን ማየት እድሎች ይኖራል። እህቶች አካባቢ ነው ነገሮችን ብሎ ማየት ሰርጎቹን በጣም አጋንኖ ማየት አይነት ነገር የሚኖረው እና እንዲህ አይነት ትምህርት የሚሰጥ ነገር አንስተህ እንድንወያይበት ሌሎችም ሀሳብ እንዲሰጡበት ስላነሳክ እናመሰግናለን። ተባረክ። ሄዱበት አላችሁ። ይሄን ያክል ለማለት አሜን። ወንድሜ አቤኔዘር አንተም እግዚአብሔር ይባርክ። ተባረክ። ክብር ለጌታ ይሁን። እውነት ነው። እንግዲህ ቀለበት እዚህ ስክሪኑ ላይ የምታዩትን ጥያቄ እንመልስ። ቀለበት ለጋብቻ ዋስትና ሊሆን ይችላል ወይ? እንግዲህ ይሄ ጥያቄ ሊሆን አይችልም ነው መልሱ። ምክንያቱም ቀለበትም ሆነ ባለፈው እንዳነሳ ነው የሰርግ ጋጋታ ወይንም በብዙ ሚሊዮን ብር የተሰረገ ሰርግ የጋብቻ ዋስትና ሊሆኑ አይችሉም። የጋብቻ ዋስትና ሊሆን የሚችለው ባልና ሚስቱ ያላቸው ፍቅር እና ከእግዚአብሔር ጋር ያላቸው ትስስር ነው እና በሶስት የተገመደ ገመድ መሆን አለበት። በባል በሚስትና በክርስቶስ ፍቅር እና በሶስቱ ገመድ ከተገመደ ያ ትልቅ ዋስትና ነው። ቀለበት ባይኖረው ሰርግም ወጪም ባይኖረው ብዙ ወጪ ተጋኖበት ባይጋቡም እነዛ ተጋቢዎች ፍቅር ካላቸው በመካከላቸው ደግሞ ክርስቶስ ካለ ያ በቂ ዋስትና ሊሰጣቸው ሊሆናቸው ይችላል። ፍቅራቸውን ጠብቀው ከአምላካቸው ጋር ያላቸውን ግንኙነት ጠብቀው እስከሄዱ ድረስ ማለት። ብዙ ሰዎችን እናያለን ቀለበት አድርገው ወንዱም ሊወሰልት ሲፈልግ ቀለበቱን ከጣቱ ማውለቅ ይችላል። ሴቷም
እንደዛው ማውለቅ ትችላለች። መሸወድ ይቻላል ማለት ነው። ነገር ግን ከምንም በላይ ጣት ላይ በተጠለቀ ቀለበት ሳይሆን ልብ ላይ በታተመ ቃል ኪዳን አማካኝነት በዛ ብቻ ነው ሰዎች ዋስትና ሊያገኙ የሚችሉት ለጋብቻ። ከእግዚአብሔር ጋር ባላቸው እምነት ብቻ ነው ዋስትና ሊገኝ የሚችለው እንጂ ቀለበት የወርቅ ቀለበት ወይም የዳይመንድ እጃችን ላይ ስለታሰረ አይደለም። ስለታሰረም ይወሰልታሉ ማለት አይደለም። ስላልታሰረም እነዛ ሰዎች ቃል ኪዳን አልገቡም ማለት አይደለም። ለምሳሌ እኔ አግብቻለሁ ግን ቀለበት የለኝም፣ ባለቤቴም ቀለበት የላትም እጇ ላይ። ምክንያቱም ከጥንት ጀምሮ አንብቤም አይደለም። የሚገርማችኋል እንደዚሁ አላምንበትም። ሰዎች ብለው እንደዚሁ ስላደረጉት ብቻ የማደርገው ነገር የለም። ምክንያቱም ምንድነው እሱ እንደዛ አድርገው ቀለበት አድርገው ወደ ሌላ ቦታ የሚሄዱ ወንዶች እና ሴቶች እያሉ እኔ ቀለበት ማድረግ ምን ያደርግልኛል? እኔ ሚስቴን የምወዳት ከሆነ በልቤ ነው እንጂ የምወዳት ቀለበት አድርጌያለሁ በሚል አይደለም። ግን በክርስትናው ዓለም ያልተለመደ እንደሆነ ከ4ኛው መቶ ክፍለ ዘመን እስከ 9ኛው መቶ ክፍለ ዘመን ወደ ቤተክርስቲያን እንደገባ አይተናል ቅድም። ግን ቀለበት የተጀመረው በግብፅ ሆኖ ከ4000 እና ከ5000 ዓመት በፊት እንደተጀመረ ይነገራል። ከዛ በሮም ተስፋፋ፣ ከዛ በቤተ ክርስቲያን ደግሞ ተስፋፋ። እንግዲህ 4ኛው እና 5ኛው መቶ ክፍለ ዘመን ማለት አረማዊ የሆኑ ሰዎች ሁሉ ክርስትናን የተቀበሉበትና ከነ አምልኳቸው ከነ ምናምናቸው ከነ ግሳንግሳቸው ወደ ቤተ ክርስቲያን የተቀላቀሉበት ጊዜ ነው። እንግዲህ በዛ ጊዜ ነው ቀለበትም ወደ ቤተ ክርስቲያን የመጣው ማለት ነው። ከዛ በኋላ ከ6 እስከ 9ኛው መቶ ክፍለ ዘመን ባሉት በቤተ ክርስቲያን ቄሶች አማካኝነት እየተስተዋወቀ ለጋብቻ ስነስርዓት ዋለ። አሁን ይሄ ቀለበት የሚባለው ነገር ልክ መጽሐፍ ቅዱስ ላይ እንደተጻፈ ተደርጎ ሰው ሲሟሟትበት እናገኛለን። በቀለበት ምክንያት ብቻ እኮ ጋብቻቸውን የሚያራዝሙ ወይም ደግሞ ወደ ሌላ ስህተት የሚገቡ ወጣቶችም እኮ አሉ። ቀለበት ውድ ስለሆነ እኔ ይህንን ቀለበት ካልገዛው እንዴት ሚስቴን ላገኝ እችላለሁ የሚሉ ሚስታቸውን ማሳመንም ያቃታቸው አሉ። ብዙ ወጣቶች አሉ። ያን ያክል ግን በማህበረሰባችን ውስጥ ዘልቆ ተጽዕኖ መፍጠር የለበትም። ከዚህ አንጻር እንድትረዱት ነው። አንዳንድ ሰዎች ይህን ሀሳብ ስታነሱባቸው ምንድን ነው የሚሉት? አይ እኔ እንዳገባሁኝ ሰዎች እንዲያውቁልኝ ነው ብለው ይላሉ። ወንዱም ሴቷ እንዳጀነጅነኝ ነው፣ ሴቷም ወንዱ እንዳይጀነጅነኝ ነው ወይም እንዳይከጅለኝ ነው ብለው ያቀርባሉ። በዚህ ዙሪያስ ምን ማለት እንችላለን? ቀለበት ለሌላው ሰው እንዳገባን ማሳያ እንዲሆን ነው የሚሉም ስላሉ ከዛ አንጻር እናንተ እንዴት ታዩታላችሁ? ጥሩ እየተወያያችሁ ነው። እና በዚህ በቀለበት ዙሪያ ጥያቄም አለኝ። ቀለበት ለጋብቻ ዋስትና ነው ለሚለው እኔም ዋስትና አይደለም ብዬ ነው የምለው። ምክንያቱም ቀለበት ዋስትና ሊሆን አይችልም እኔ እንደማምነው ከሆነ ማለት ነው። ልክ ባለፈው ሰርግ ሁሉ ዋስትና ሊሆን እንደማይችል፣ ድግሶች ዋስትና ሊሆኑ እንደማይችሉ ሁሉ ቀለበት ዋስትና ሊሆን አይችልም። ስለዚህ አንድ ሰው ያው ግዴታ ቀለበት ካደረገ ጋብቻ ፈጽሟል፣ ወይም ደግሞ ቀለበት ካላደረገ ደግሞ ያ ሰው ባለትዳር ነው ለማለትም አይበቃም የሚል አመለካከትም የለኝም እኔ ማለት ነው። እና ብዙ ጊዜ ጥያቄ ይነሳል። አንዱ ላይፈልግ ይችላል፣ አንዱ ደግሞ ሊፈልግ ይችላል። ስለዚህ የአንደኛውን አይምሮ ለመጠበቅ ሲባል ሁለቱም ሰዎች ያንን ነገር ያደርጋሉ ማለት ነው። እና ወደ ጥያቄ ስመጣ በቤተ ክርስቲያን ለምሳሌ ቀለበት መደረግ የለበትም የሚል ትምህርት የለም። እና ችግር የለውም፣ ማድረግ የፈለገ ያደርጋል፣ ያልፈለገም ደግሞ የሚጋፋው የለም ማለት ነው። ስለዚህ ትምህርት ስለማይሰጥ ሁለት ሰዎች ለምሳሌ ራሴን ልውሰድና እኔ ላገባ የምለው ሰው ያ ሰው ቀለበት ማድረግ የሚፈልግ እኔ ደግሞ የማልፈልግ ከሆንኩኝ እና ያ ሰው የሚፈልግ ከሆነ ስሽታራ እንዴት ምን ማድረግ ነው የሚቻለው? ለምሳሌ ሁለት የሚጋቡ ሰዎች ሁለቱም መስማማት አለባቸው አይደል? ስለዚህ ሁለቱም መስማማት እስካለባቸው ድረስ ሁለቱም አንድ እምነት ሆነው ግን የአመለካከት ልዩነት ያለው ለምንድን ነው? በቤተክርስቲያን እንደ ትምህርት ስለማይሰጥ። ምክንያቱም ሁሉም መጽሐፍ ቅዱስን ጨርሶ የሚረዳ አይደለም፣ ጨርሶ ትንቢት መንፈስንም ጨርሶ የሚያነባ አይደለም። እና ጥቂት የሚባሉ ሰዎች ነው በደንብ የተረዱ ጠለቅ ብለው ያወቁ ሰዎች ኦኬ ብለው ይረዳሉ። ግን እንደዚህ ብዙ ያልመረመሩ ሰዎች፣ ብዙ ያልተረዱ፣ ብዙ ያላስተዋሉ ሰዎች ይሄንን ትክክል ነው ብለው ነው። እኛ ደግሞ አይሆንም፣ አንዱ ሰው ፍላጎት ካለው ሌላኛው ሰው ፍላጎት ከሌለው አልፈልግም ብዬ ብል ለዛ ሰው በጣም ርቄ እጅ ነው ቢያንስ ለማስረዳት የሚጠበቅ ብዬ በዛም መንገድ እንኳን ያ ሰው ላይ ይረዳ ይችላል ማለት ነው። ለምን? እንደ ቤተክርስቲያን ትምህርት ስለማይሰጥ፣ ስለዚህ ነገር ስለማይነሳ፣ ስለማይወራ ማለት ነው። ሰምቼ አላውቅም። እና የሚያደርግም ቢያደርግ አላደርግም ያለውን ባያደርግ ኃጢአት አይደለም ችግር የለውም የሚባል መልስ ሰጥቶ አይቻለሁ ማለት ነው። እንደዚህ የሚያገለግሉ ሰዎች ማለት ነው። ስለዚህ ስለነዚህ እስኪ አንድ ላይ ሰብሰብ አድርጋችሁ አሁን የተናገርኩትን ብታስቀምጡ ደስ ይለኛል። ስለ ቀለበት እያነሳን ነው ያለ ነው። ቀለበት የጋብቻ ዋስትና ነው ወይ በሚል። ስለዚህ ምናልባት ቅድም እኔም ያነሳሁት ሀሳብ አለ።
አሁን ትህትና የሚያነሳቸው አለ። ቀለበት ማሰር አለማሰር ቢግ ዲል ባይሆንም ያን ያክል እንትን ባይሆንም እንደዚህ ሰዎችን የሚያጨናንቅ አይነት አሁን ዋጋውም እየተወደደ ነው ብዙ ሰዎችን የሚያጨናንቅ አይነት ልክ ቃሉ ላይ እንደተጻፈልን አይነት ሆኖ መቆጠሩ ትክክል አይደለም። የእግዚአብሔርን ትእዛዝ ላክብር አላክብር ብሎ እንኳን ሰው የዛን ያክል እንኳን አይጨነቅም ለቀለበት የሚጨነቀውን ያክልና አንድ ጓደኛዬ ቀለበት ጠፍቶበት እንዴት ሲጨነቅ እንደነበር አይቻል። በጣም ነው የተጨነቀው። በቃ ልክ ትዳሩን እንደሚያጣ አይነት መስሎ ተሰምቶት በጣም ሲረበሽ ትዝ ይለኛልና እኔ ምንድነው ይሄ ሁሉ ነገር ብዬ ራሴን እስክጠይቅ ድረስና ምናልባት በዚህ ሁኔታ ውስጥ ደግሞ ያላገቡስ ወጣቶች በዚህ ተጨንቀው ደግሞ ከጋብቻም የሚርቁ ደግሞ ስንት ሊኖሩ እንደሚችሉም ደግሞ ልታስቡት ትችላላችሁ። ከዋጋው አንፃር ማለት ነው። ሰው ማግባት እየፈለገ በዚህ አንፃር እንግዲህ ጥሎሽ አለ፣ ቀለበት አለ፣ ሌሎች ወጪዎች አሉ፣ የሰርግ ይሄ ሁሉ ሲደማመር ሄዴክ ነው የሚሆነው። ትዳርን ሰዎች እንዲጠሉት የሚያደርግም ነገር እንዳይሆን እፈራለሁ። ስለዚህ ቀለበት እንደ ማግቢያ እኔ እንዳገባሁም ሌሎች ሰዎች እንዲያውቁትም ምልክት ነው በሚለው ዙሪያስ ምን ማለት እንችላለን የሚለው ነው። ከዛ ወደሚቀጥለው ሐሳብ እንሄዳለን። ሌላ ሐሳብ ወይም ጥያቄ ካለ ትንሽ ሐሳብ ልጨምር። እሺ ቀጥይ መረጥ። እሺ እግዚአብሔር አምላክ ትህትናንም መሲንም ወንድሜ አብነዘርንም ሁላችሁንም እየሰማችሁ ያላችሁትን እግዚአብሔር አምላክ አብስቶ ይባርካችሁ። ተባረኩ ላለው ቀለበት ለጋብቻ ዋስትና ነው እኔ የሚለውን ነገር ብዙ ጊዜ ያው ብዙዎቻችሁን ብላችኋል። ቀለበት በቤተ መቅደስ ላይ ያን የሆነ ጊዜ ስንማር ነበረ። ቀለበት ዘለቄታ ያለውን ነገር ይሄ ዘላለም የሆነ እንዴት ነው ስለሚቆየው ነገር ነው የሚያስተምረው ማለት ነው። ይሄ ብዙ ጊዜ አሁን የወርቅ ሳህን ይላል። የወርቅ ይሄ አሁን ለምሳሌ ያ የሕጉ ገበታ የነበረበት የሕጉ ገበታ ያቆጣቆጣ የአሮን በትር ወርቃማ የማና ማሰሮ የነበረበት ያ ታቦቱ ራሱ ወርቅ ነው ይላል ነው። ያ ዘለዓለማዊነት ይሄ ዝም ብሎ ጊዜያዊ እንዳልሆነ ያ አሁን በቤተ መቅደስ ላይ ወርቅ ሳህን ይላል። ብዙ ይሄ ሰባቱ ማብራቶች ወርቅ ይሄ ነገሮቹ ይሄ ዘለዓለማዊነትን የሚያሳይ ችግሩ ምንድነው? አንዳንድ ነገሮች እየቆዩ በሄዱ ቁጥር ብዙዎቻችንም ታሪኩን እንደምናውቀው ሰው ወደ አምልኮ የሚቀየረበት ጊዜ አለ ቃል ውስጥም እና ጥሌ ቀደም ሲናገር እኔ አግብቻለሁ እኔም ባለቤትም አላደረግንም ስል ደስ አለኝ። ሰው የኖሮን ሲሰብክ የኖሮን ሲናገር በጣም ነው ደስ የሚለው። አሁን ብዙ ጊዜ ነገሮችን በደንብ ቆም ብለን አይተን ከሆነ እኔም አባቴም እናቴን ቀለበት የላቸውም። ሀያቶቻችንም ቅድም ሀያቶቻችን በዛን ዘመን ይሄ ቀለበት ነሽ ምናምን አልነበረም። ፍቅራቸው ግን የሚገርም ነበር። ለምን የሚታሰሩት በልብ ነው፣ በማይበጠሰው ገመድ ነው የሚታሰሩት። ይሄ ቀለበት ግን እየተስፋፋ በመጣ ቁጥር እንደውም ብዙ ትዳሮች እንደውም ፍቺ እየበዛ ነው። ለምን የሚታሰሩት በልብ አይደለም፣ በውስጣዊ ቀለበት አይደለም፣ በማይበጠሰው በማይጠፋው ቀለበት አይደለም የሚታሰሩት። ከዛ የተነሳ ፍቺ ራሱ እየበዛ ነው። እኔ እንደውም አንዳንዴ ትንሽ በእኛ እምነቱ በጣም ጎበዝ የሚባሉ አገልጋዮች ምናምን አድርጎ ራሱ ይከፈኛል እውነት ለመናገር። ለምን ይሄ ሁሉ ብርሃን ይበራልን ህዝብ ሆነን ለምንድን ነው? ቅድም እኔ ጥሌስን ደስ አለኝ። እኔ በጣም ነው ደስ ሰው የኖሮን ሲሰብክ በጣም ነው ደስ የሚለው። የኖሮን ወንጌል ሲናገር ዝም ብሎ እንትን ሰው የኖሮን የእውነት የበላውን በቃ የሆነ የቀመሰውን ሲናገር በጣም ደስ ይላል። ብዙ ጊዜም ሰዎችን እንደዚህ አይነት ነገር በቤተ ክርስቲያን በደንብ ብናስተምር ፓስተሮቻችን አገልጋዮቻችን ይህንን ነገር ጠቃሚ በደንብ እንደዚህ አይነት ነገሮችን ቢያስተምሩ ላለው በእውነት እና ከህልማችን ጋር ከጉዟችን ጋር ከእቅዳችን ጋር አንድ ሆነ ያኑ ትክክለኛ ትዳር በአስተሳሰብ አንድ ሆነ ሰይጣንን ለማሳፈር እቅዱን ለማፍረስ ፍጥረታቶችን ህዝቡን ለእግዚአብሔር መንግስት ለማዘጋጀት ያ ራብ ያለ ሰውን ሁለቱም አንድ ይሆናሉ። ያ ነው መታሰር። ያ ተበቃ ይሄ ዘላለም እንዴት ነው በማይፈተው በዘላለማዊ ቀለበት መታሰር ያ ነው። እኔ በጣም ነው ማፍረው በእውነት በአገልጋዮች በቻናላችን አንዳንድ ፓስተሮች እጅ ላይ ሳይ በስማ ይሄ ሁሉ ጸጋ ያለ እንደዚህ ያስተማሩ ለምንድን ነው ብዬ በጣም እውነት ለመናገር ይከፈኛልና ለሌሎች ብናስተምር ትክክለኛ ይሄ በልብ
እንዲታሰሩ ትውልዱን ወደ እግዚአብሔር ቃል የእግዚአብሔርን ቃል ያነበበና ያላነበበ ሰው አንግባባም። ሰማይ ምድር ቀይ ቢጫ አንግባባም። እንደዛ አይነት ትዳር ራሱ ስቃይ ነው። ሴቷም የእግዚአብሔርን ቃል ያጠነች ወንዱም ይግባባሉ። ወንዱን ታከብረዋለች እንደ ንጉስ ነው። በቃ ይሄ መከት ገዘዋለች። ሶፋ ላይ እግሯን ጠቅልላ ከበላ ካል የራሱ ይሄ አሁን ዘመኑ ላይ የድሮ ትዳርና ያውኑ ትዳር ብሎ አንዳንድ ሚዲያ ላይ ልብ ብላችሁ አይታችሁ ኮን እንትን ይላሉ። የድሮ ባሏን ታከብራለች ምናምን በቃ ግን አሁን እሰይ በቃ ለምን ሴቷ ቦታዋን ማወቅ አለባት። ወንዱም ልክ እንደዛ ያ ነገር ግን ሊጣመር የሚችለው በቃ ይሄ ሊጣበቁ ክርስቶስ በቃሉ እንዳለ አንድ ስጋ አንድ አካል አንድ አካል ግን ሊሆኑ የሚችሉት ሁለቱም የእግዚአብሔርን ቃል በልቶ ከሆነ ካለ አይስማ። እኔ ህያው ምስክር ነኝ። በጣም በብዙ ሁኔታ አይቻለሁ። ተባረኪ እህቴ ምህረት፣ እግዚአብሔር ይባርክሽ። ምናልባት ዘግይታችሁ የገባችሁም ረጅም ጊዜ ሆኖናል ስንወያይ። በዚህ ዙሪያ ጥያቄ ወይም ሀሳብ ካለ ቦኒ እንኳን ደህና መጣሽ። ሀሳብ ካለሽ እንኳን ደህና ቆያችሁኝ። እንዴት አመሻችሁ? አሁን ከዘገየሁ ነው የገባው። ያወራችሁትን ነገር እየሰማሁኝ ነበረ። ቀለበት መኖር አለመኖር የሚለው ነገር ሚላው ላይ ነው ማለት ያው ቢደረግ ባይደረግ ተጽዕኖ ላይኖረው ይችላል የሚል መሰለኝ። ያው ሀሳቡ እንደተረዳሁት ነገር ከሆነ ግን አንድ ጥያቄ አለኝ። ዋናው ነገር የልብ መጣመር ነው፣ የውስጣችን ያለው ነገር ነው። ቀለበት ታስሮ ማይሆን ነገር የሚደረግ የሚፈጸም ከሆነ ያ ነገር ብዙም ላይ ጠቀም ይችላል ሊባል ይችላል። አሁን ላይ ብዙ ነገሮች እያየን ነው። ቀለበት ተደርጎ ብዙ ነገሮች እየታዩ እየተፈጸሙ ስለሆነ ማለት ነው። ግን እኔ ልጠይቅ የፈለኩት በመጽሐፍ ቅዱስ ላይ ቀለበት የሚጠቅስ ነገር አለ ወይ? ሁለት ጓደኛሞች ወይ ሁለት ጮኛሞች ወይ ካፕሎች በሚጋቡበት ሰዓት ላይ ቀለበት እንዲያስር እንደ ምልክት መደረግ መቀመጥ አለበት የሚል ቦታ አለ ወይ? አንደኛ ነገር ካለ እሺ የት ቦታ ነው? ከሌለ ደግሞ ለምንድን ነው በቤተ ክርስቲያን ውስጥ የቀለበት የጋብቻ ስነስርዓት ላይ የቀለበት ፕሮግራም የሚደረገው ወይም ደግሞ የሚካሄደው? ቢቀርስ ምን ችግር አለ? ካለም ደግሞ የሌላውን ነገር ቤተ ክርስቲያን ላይ አይደረግም አይደለ? ለምንድን ነው ያ ነገር የሚሆነው? ጥሩ ጥያቄ ነው ቦኒ። የቅድም የቀለበትን አመጣጥና ታሪካዊ አመጣጡን የት እንደጀመረና መቼ እንደገናም ደግሞ ወደ ቤተክርስቲያን በምን ሁኔታ እንደገባ ማውርተን ነበር። ምናልባት እሱን ካወራን በኋላ መሰለኝ አንቺ የገባሽው። እሱን ጠቅለል አድርገን በኋላ ላይ እናነሳዋለን። ምናልባት ሌላ ሀሳብ ወይም ጥያቄ ካለ። መጽሐፍ ቅዱስ ላይ ግን እንደዛ አይነት ሀሳብ ያለው ነገር የለም። ቀለበት ብሎ የሚያነሳው ዘጸአት ላይ ለምሳሌ ቀለበትን ያነሳል። ግን ቀለበትን እንደ ማንጠልጠያ ዘለበት አይነት ታውቃላችሁ፣ ነገሮችን ማንጠልጠያ አይነት ነገር ከታቦቱ ጋር አገናኝቶ ያነሳል ቀለበት ብሎ። ቀለበት የሚለው ነገር ራሱ የጀመረው ሀሳቡ ጽንሰ ሀሳቡ ከግብፅ ነው፣ ከ4,000 እና ከ5,000 ዓመት በፊት ተብሎ ይገመታል። ያ ደግሞ ወደ ቤተክርስቲያን የመጣው ከ4ኛው እስከ 9ኛው ክፍለ ዘመን ነው ወደ ቤተክርስቲያን የመጣውና የዛን ጊዜ ብዙ ነገሮች ወደ ቤተክርስቲያን እንደመጡ እናውቃለን። ብዙ የፀሐይ አምልኮች፣ እነዚህ የስዕል አምልኮች፣ ሌሎችም ቀለበቶች፣ እነዚህ በሙሉ ከዓለማውያን ወደ ቤተክርስቲያን የገቡ የተቀላቀሉ ናቸው። ከዛ ጋር መሰረት አድርጎ ወደ ቤተክርስቲያን ገብቷል። ከዛ በኋላ እንግዲህ ሮብ እያስፋፋችው ሄደች። ከግብፅ ተቀብላ ሮም ደግሞ ለብዙ ዘመን እያስፋፋችው ነበርና እሱ ነበር እያወራን የመጣ ነው እስካሁን። መጽሐፍ ቅዱስ ላይ ግን ቀለበት መደረግ አለበት የሚል ሐሳብ የሚያነሳ ነገር የለም እስካሁን ባነበብኩት ማለት ነው። ምናልባት ሌሎቻችሁ ሐሳብ ልዩ ጥያቄ ላይ ሐሳብ መስጠት ከፈለጋችሁ ክፍት ነው። እሺ እኔ ጥሌ ትንሽ ነገር ልበል። ለቀለበት ለጋብቻ ዋስትና ነው የሚለው ላይ ያተኩራል። እውነተኛ ክርስቲያን ዋስትና አይደለም። ለዓለም ዋስትና ሊሆን ይችላል። አሁን ግን እየተነጋገርን ያለኑ ከክርስቲያን ወይ በክርስቶስ ላሉ ወገኖች ላይ መሰረት ስናደርግ የጋብቻ ዋስትና ቅድምም በተደጋጋሚ ሲነገር ነበረ። ሰመራይዝ ሲደረግ ያው አጋፔ የክርስቶስ ኢየሱስ ፍቅር ነው። አጋፔ ፍቅር ይሄ እንደው የሰው ይሄ መካከል የሚደረግ አጋፔ ያልሆነ ፍቅርም አይደለም ማለት አላለ። ወንድ ባልና ሚስቶች በስጋ ሊዋደዱ ይችላሉ። ኢሮስ የሚባለው ፍቅር አይነት ማለት ነው። እሱም አይደለም፣ እሱም ዋስትና አይደለም። አጋፔ ፍቅር ከክርስቶስ ጋር የሚኖር ጠንከር ያለ ግንኙነት የሚሰጥ ለዛ ትዳር ለነዛ ሰዎች የሚሰጠው ትክክለኛ በመንፈስ ቅዱስ አማካኝነት የሚሰጥ የአጋፔ ፍቅር ነው ዋስትና የሚሆነው። ያ ካለ ብቻ ነው
ሌላው በሙሉ ዋስትና የሚሆን ነገር በፍጹም የለም። ቅድም ካቀረባችሁት ሐሳብ አንጻር ለየት ያለ ሐሳብ አለኝ። ቢደረግም ባይደረግም የሚለው እኔ መደረግ የለበትም ነው የኔ። ምክንያቶችም አሉኝ። ምክንያቶቹ ምንድናቸው? አንደኛ በቀጥታ በግልጽና በግልጽ ከባቢሎን የመጣ ስርዓት ነው፣ መጽሐፍ ቅዱሳዊ አይደለም። ከባቢሎን የመጣ ስርዓት ደግሞ እኛ ጋር ፕራክቲስ እንዲደረግ አይጠበቅም የሚል እምነት አለኝ። ሁለተኛ ቅድም በተወሰነ ስናገር ነበረ፣ የራሱ ትርጉም አለው በአመጣጡ ማለት ነው። ትርጉሙ ቅድም ፍቅር ማስተላለፍ። አሁን እንግዲህ ቅድም ትክክለኛ ባልና ሚስት የትዳር መሰረቱ የአጋፔ ፍቅር ነው ካልን እሱ ከሆነ አሁን ደግሞ በዚህ በኩል ደግሞ ይሄ የቀለበት ጉዳይ ደግሞ ራሱ ትርጉሙ ማለት ነው። ትርጉሙ አመጣጡም አሁንም በዛ ኮንቴክስት የሚጠቀሙበት ሰዎች ሊኖሩ ይችላሉ። በዛ ትርጉም በርካታው ደግሞ በቃ ዝም ብሎ በልምድ ስለሚደረግ የሚያደርግም ሊኖር ይችላል። ግን ትርጉሙ ምንድን ነው? ፍቅር ቅድም ብለናል። ፍቅር ቀለበት ከሚያስረው ሰውዬ አንድ ላይ እንግዲህ ሲጋቡ ቀለበት ከሚያስረው ሰውዬ ያለው የሱ ለሴቷ ያለው ፍቅር ከሱ በእጁ ጣቷ ላይ ሲያስገባ በዛ ቀለበት የሱ ፍቅር ይተላለፋል ነው። ተላልፎ ከዛ በዛ በቬን አማካኝነት በደም ተላልፎ ወደ ልጅቷ ልብ ይሄዳል። ከዛ ፍቅራቸው በዚህ መልክ የተጠናከረ ይሆናል። በዚህ መልክ ይተላለፋል። ፍቅር ነው። ፍቅር በዚህ መልክ ይተላለፋል ነው። ይሄ ትርጉም ካለው ይሄ እኮ ስፒሪቹዋሊዝም ነው። ይሄ እኮ ከእግዚአብሔር አሰራር ውጭ ያለ ነገር ነው። ኢየሱስ እኮ ብሏል አይደል? መሐላ ላይ የሚባል ነገር የለም። ማቴዎስ 12:30 ላይ ከኔ ጋር ያልሆነ እኔን ይቃወመኛል። እንግሊዘኛም እንደሚል he that is not with me is against me ይላል። ከኔ ጋር ያልሆነ against የኔ ጠላት ነው። በቃ መሀል ሰፋሪ የለም እኮ ነው ኢየሱስ እዚህ ጋር እያለ ያለው። በመሀል የሚባል ነገር የለም። ወይ ከክርስቶስ ጋር ይኮናል ወይ ከሱ ጠላት ይኮናል ማለት ነው። በመሀል የለም። ስለዚህ እንደዛ ከሆነ ይሄ ስርዓት ወይ ከክርስቶስ መሆን አለበት ወይ ደግሞ ከአሕዛብ መሆን አለበት ማለት ነው። መሀል የሚባል ነገር የለም። ፕራክቲስ መደረግ የለበትም። በክርስቲያኑ ዘንድ ተግባራዊ መሆን የለበትም። ክርስቲያኖች ያንን መጠቀም የለባቸውም የሚል ነው እኔ ያለኝ እይታ ማለት ነው። ከዚህ አንጻር ነውና ስለሚደረጉ ችግር የላቸውም። ምንም የታየ ኦብዘርቬብል ግልጽ የሆነ ነገር ስላልታየ ችግር የላቸውም ለማለት ያስቸግራል። ቢቀር ምንም ቅድም ቦኒ እንዳለች በቃ ቢቀር ምንም ነገር የሚጎል ነገር ከሌለ ለምንድን ነው መደረጉ አስፈላጊነቱ? የክርስቶስ ኢየሱስ ያጣመረው የአጋፔ ፍቅርን እሱ ላይ መተኮርትቶ እዚህኛው በቀለበት በኩል ፍቅርን አስተሳስሮ የባልና ሚስትን ትዳር ፍቅር በዛ ላይ ለማጠንከር መሞከሩ ምኑ ላይ ነው ትክክል ሊያደርገው የሚችለው? ባይደረግ ቢቀር ከዚህ በፊት የማናቃቸው ነገሮች ሳናስተውል የምናደርጋቸው ማዕት ነገሮች አሉ። መንፈስ ቅዱስ ሲገልጥልን ነገሮች ግልጽ ሲሆኑ እየተሆናቸው የመጣን የኖርንባቸው ነገሮች አሉ። እየተሆናቸው ማለት ልክ እንደዛ መተው ካለበት መተው አለበት እንጂ ትንሽ እንትን ባናደርገው የሚል ትንሽ ለየት ያለ ሀሳብ አለኝ ያልኩት ከዚህ አንጻር ነው። እግዚአብሔር ይባርካችሁ። መልካም መሴ፣ እግዚአብሔር ይባርክ። እንግዲህ እንዲህ እያልን ቀጥለናል። ያው ስለ ቀለበት መጽሐፍ ቅዱሳዊ ሐሳብ ግን የለውም። እንደውም አንድ ጥቅስ አይቼ ነበረ ቅድም። ምን ይላል? ምሳሌ ምዕራፍ 11 ቁጥር 22 ላይ የወርቅ ቀለበት በእርያ አፍንጫ እንደሆነ ከጥበብ የተለየች ቆንጆ ሴትም እንዲሁ ናት ይላል። የወርቅ ቀለበት እርያ ላይ አስቡት። እርያ በጣም የረከሰ እንስሳ ነው። እሱ ላይ የተደረገ ቀለበት ዋጋ እንደሌለው ሁሉ ከጥበብ የተለየች ቆንጆ ሴትም እንዲሁ ናት ብሎ ይናገራል። ምሳሌ ምዕራፍ 11 ቁጥር 22 ላይ በእርግጥ ስለ ቀለበት ብዙ ነገር ተጠቅሷል። ቀለበት ብሎ በአስቴር መጽሐፍ ላይ ንጉሱ ቀለበት አስሮ ነበር እና በተለይ በቀለበቱ ላይ ባለ ማህተም እንደሚያደርግ ያሳያል። ከዛ ጋር ተያይዞ እንዲህ ቀለበት የመጣበትን ዘመን ስላየን ሌሎች ከክርስቲያን ውጭ የሆኑ ሰዎች እንዴት ቀለበትን ሲጠቀሙበት እንደነበረም ትንሽ ታሪካዊ ዳራውን ማየት እንችላለን መጽሐፍ ቅዱስ ላይና። ነገር ግን ሰዎች ሲጋቡ በቀለበት ይጋቡ የሚል ምንም አይነት የለም መጽሐፍ ቅዱስ ላይ ማስረገጫ ሐሳብ እንደዛ ብሎ እንደው በትንሹ እንኳን መጥቀስ የሚችል ሐሳብ የለም። ስለዚህ ቀለበት ከየት መጣ ብለን ላልነው ከአረማዊ መጣ፣ ወደ ቤተክርስቲያን ገባ። ከዛ ቤተክርስቲያን ገባ ለምን ብሎ የሚጠይቅ ሰው የለም። ሁሉም እያደረገው እየተቀባበለው እዚህ መጣ። እንደውም እኮ የሚገርማችሁ አይሁዶች አሁንም ድረስ ታውቃላችሁ፣ በተለይ የአይሁድ እምነት ተከታዮች አሁንም ጭምር ወላጆቻቸው ባመጡላቸው ተስማምተው ነው የሚያገቡት ልጆቹ። አሁን በዚህ እንኳን በቴክኖሎጂ ዘመን ማለት ወላጆቻቸው እችን ማግባት አለብህ ብለው ከዛ እሷን
ያጋቡታል። ምንም አይነት እኔ አልፈልግም የሚል ምንም አይነት ኤክስኪውዝ ማቅረብ አይችልም። በቃ ይጋባል፣ ይኖራሉ በጋብቻ እና ቅድምም ማነው ምህረትም እያነሳች ነበረ። ጥንት አባቶቻችን አያቶቻችን እንደዚህ ነበር ሲጋቡ የነበሩት። አባት ያመጣለታል ልጅ ይህችን አግባ ይሉታል፣ በቃ ያገባል። አሁን ላይ ግን ቀለበቱም እየበዛ ሲመጣ፣ ዘመናዊ ጋብቻውም እየበዛ ሲመጣ እንደዛው ፍቹም በግማሽ ያክል እየጨመረ እንደመጣ እንመለከታለን። ይሄ ቀለበት ራሱ ለጋብቻ ዋስትና መስጠት ቀርቶ ራሱ ችግርም እየሆነ ይሄ ዘመናዊነት ራሱ ከጋብቻ ጋር በተያያዘ ችግርም እየሆነ እንደመጣ መመልከት እንችላለን ማለት ነው። ይሄ እንግዲህ እግዚአብሔር ቀድሶ አርጉት ብሎ ካልሰጠ በቃ መርገም ነው። ያ ነገር ለሰው ልጅ አይጠቅምም ማለት ነው። እግዚአብሔር ያልሰጠው ነገር በሙሉ የማይጠቅም እኛን ወደ ሌላ ነገር የሚመራን፣ ወደ ጥፋት የሚመራን፣ ወደ መፋታት የሚመራን አይነት ሊሆን ይችላል ማለት ነው። እሱ ላይ መጠንቀቅ አለብን። እንደውም ግሪካውያን የሚታወቁበት ቅድም መሴ እያነሳ ነበር 4 የፍቅር አይነቶች አሉ አይደል? አንደኛው አጋፔ ነው። ያለ ምንም ጥቅም ትስስር መስዋዕታዊ ፍቅር ማለት ነው። ይሄ የክርስቶስ ፍቅር ነው። ሁለተኛው ኤሮስ የሚሉት ነው። ይሄ ደግሞ የፍቅር ስሜት የወንድና የሴት መሳሳብ፣ ኔጌቲቭና ፖዚቲቭ ቻርጅ መሳሳብ አይነት ማለት ነው። ሶስተኛው ፊሊያ የሚባል ነው፣ የጓደኝነት ፍቅር ነው። አራተኛው ስቶርጌ የሚሉት ነው፣ የቤተሰብ ፍቅር ነው። አባት ለልጅ እናት ለልጅ ያለው ፍቅር ማለት ነው። ከዛ 4 ደግሞ እንደገና ጨምረዋል ግሪኮች። አምስተኛው ሉዶስ የሚባል ነው። ይሄም የጨዋታ ወይም የቀልድ ፍቅር። 6ኛው ፕራግማ ረጅም ጊዜ ተስማሚነት ያለው ፍቅር። 7ኛው ፊላውቲያ ራስን የመውደድ ፍቅር። 8ኛ ማንያ ከመጠን ያለፈ ተጠባቂ ፍቅር ያለ ያስቀምጠዋል የግሪኮቹን 4ቱን የፍቅር አይነቶችና እንደዚህ አይነት የፍቅር ትስስር ቀለበት የሚያበረክተው ምንም አይነት አስተዋጽኦ የለም። ቁስ ነው ቀለበት፣ ክብ የሆነ ነገር ነው፣ እጅ ላይ የሚደረግ ነገር ነው። ምናልባት አንዳንዶች ከቃል ኪዳኑም ውጪ እንደ ጌጥም ይጠቀሙበታል። ለምን ታረጋለህ ስትሏቸው በቃ እኔ ለጋብቻ ቃል ኪዳን ነው ይሏቸዋል። ሽፋኑ እሱ ነው፣ ግን እንደ ጌጥነትም ይጠቀሙታል። እንግዲህ ወርቅ ለማጌጥ ስለሚሆን ማለት ነው። ሐሳብ ጥያቄ ካለ አቅርበን እንጨርሳለን። ሌሎች ነገሮች አሉ፣ ሳምንት እናነሳለን። ስማርት ስጣው ጥያቄ ያለኝ እያለ ነው። እሺ ስማርት ቀጥል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። ጌታ ይመስገን። በሌላ ስልክ እየሰማችሁ ነበረ፣ በዚያው ነው የገባሁትና ጥያቄው በገልበቱ ነው። ቃል በቃል መጠየቅ የፈለኩት ለ7ኛ ቀን አድቬንቲስት ቤተክርስቲያን ቀለበት ይፈቀዳል ወይ አይፈቀድም? በቃል በቃል ኦኬ። ብዙ ተነጋግረናል። አሁን ነው ቅድም እየሰማህን ነበረ? እየሰማችሁ ነው። ግን ቃል በቃል ይፈቀዳል ወይ አይፈቀድም? ኧረ በፍጹም አይፈቀድም። ከምን ኮንቴክስት ነው? የሚፈቀደው ነገር መጽሐፍ ቅዱስ ላይ የተፈቀደ ነገር ነው። የማይፈቀደው ደግሞ መጽሐፍ ቅዱስ ላይ ያልተፈቀደው ነገር ነው። አሁን የቀለበትን ባክግራውንድ ስንመለከት ከመጽሐፍ ቅዱስ ሳይሆን ተነስቶ የመጣው ከግብፃውያን፣ ከዛም በሮማውያን ተስፋፋ። ከዛ በኋላ ደግሞ ወደ ቤተ ክርስቲያን መጣ። ከዛ ማንም ለምን ብሎ ሳይጠይቅ እስካሁን ድረስ እየተዋረሰ እኛ ጋር መጣ ማለት ነው። ስለዚህ ይፈቀዳል የሚል መጽሐፍ ቅዱሳዊ ማስረጃ እስከሌለ ድረስ ፐብሊክ ላይ አይፈቀድም። አዎ ብዙዎች ያስተምራሉ፣ ፓስተሮች ያስተምራሉ፣ እንደ ባህላችሁ ይላሉ። ምናልባት እሱ እንግዲህ ሰውን ላለማስቀየም ወይም ምዕመናንን እንደው ላለማስቀየም ካልሆነ በስተቀር እኔ እንደማስበው ከሆነ መጽሐፍ ቅዱስም እንደሚለው ከሆነ መጽሐፍ ቅዱስ ላይ ያለው የተፈቀደልን ብቻ ነው የተፈቀደልን ለማለት ፈልጋለሁ። ሌሎቻችሁም ሀሳብ ጨምሩ በዚህ ላይ። ክርስቲያን መደረግ የለበትም ብላ አላለችም እንጂ መደረግ የለበትም እንደዛ ብላ ግን ትምህርት አልሰጠችም ቤተክርስቲያን ማለት ነው። ያንን ብዬ ስል ለምን እንደዚህ አታደርግም ወይም ቤተክርስቲያን ለምን እንደዚህ አይነት እርምጃ አትወስድም ምናምን ብሎ ብዙ ጊዜ ያው እንትን ይነሳል፣ ተቃውሞ ይነሳል። ያም ደግሞ ሌሎች ማለት ነው ከዚህም ወጣ ባሉት። ነገር ግን መጽሐፉን አንበን መጽሐፉ ይሄ መሆን የለበትም ብሎ ካለ እሷ መመሪያ እስክትሰጥ ድረስ እኛ መጠበቅ የለብንም ብዬ ነው ማስበው እኔ እንደግሌ ማለት ነው። ስለዚህ ይፈቀዳል ከተባለ ለማድረግ ነው ወይስ አይፈቀድም ከተባለ ደግሞ ወይስ ላለማድረግ ነው? በእርግጥ ሁላችንም ስለራሳችን ነው የምን ጥያቄ መልስ የምንሰጠው እንጂ ግዴታ በጅምላ ስለተደረገ መደረግ አለበት። ቤተክርስቲያን ውስጥ እኮ ያ ሁሉም አንድ ነው ማለት አይደለም። እዛ ውስጥ ያለ ሁሉም አመለካከቱ፣ ማስተሳሰቡም፣ አረዳዱም። ስለዚህ ይሄንን መረጃ ደግሞ የተረዳ ነው ያወቅ ነው ትክክል እንዳልሆነ ያወቅ ነው በትንቢት መንፈስ ነው። እግዚአብሔር አዳምና ሔዋንን ሲያጋባ ቀለበት አላሰረላቸውም ይናገራል ዘፍጥረት ላይ። ሔዋንን ከአዳም ጎን ሰራት ምናምን ብሎ ባለ ሰዓት ለሁለቱ መተሳሰሪያ ይሆን ዘንድ
ብሎ ቀለበት አስሮላቸዋል፣ አላሰረላቸው። ስለዚህ አይፈቀድም ማለት ነው። እንግዲህ ለቤተክርስቲያኑ አልከለከለችም ለሚለው እንግዲህ ያው ቤተክርስቲያኗን መጠየቅ የተሻለ ነው ብዬ አስባለሁ። እኔ አሁንም የምታስተካከሉት ነገር ስላለ ነው እንጂ ኢቭን አሁን ቤተክርስቲያኗ በመመራ ነው የምትመራው። መምሪያ ምን ላለ የሚለው ነገር አለ አይደል? መምሪያ የቤተክርስቲያን መምሪያ ወይም 20ኛውን እትም ስናነበው 170 ገጽ ላይ አንቀጽ 4 ቀለበት የሚባለው ነገር እንደማይፈቀድ ነው። ጭራሹን እንደማይፈቀድ ይናገራል። 171 ላይ ደግሞ ምናልባት አንዳንድ ሀገራት ደግሞ በዓለም 2 ነው 3 ሀገር እንደሆነ አለ የግድ ተብሎ ከመንግስት የወጣ ህጎች አሉና ግዳጅ ተብሎ የሚደረገው ሀገራት አለ 2-3 እንደሆነ አላውቅም። እነዚህ ሀገራት የግድ ስለሆነ ማድረግ አለባቸው፣ ግን በሌላ ሀገራት እንደማይቻልና እንደማይፈቀድ አስረግጦ ይናገራሉ። አሁን ትትና ባወራችሁን ላይ አሁን አንድ ግለሰብ ከፈለጋ ያደርጋል አያደርግም፣ ይሄ ከየት መጣ እንደሆነ አላውቅም። እሱንም ታስረዳላችሁ። ቤተክርስቲያኗም እስከዛሬ ደግሞ እያደረገችና እያስደረገችን የነበረው ነው። አሁን እነዚህ ሰዎች መምህራን ያላነበቡት ናቸው ወይስ እንዴት ነው ማለት ስለፈለጉ ነው? መምህራ በጭራሽ አይፈቅድ። በጭራሽ 170 ገጽ ስናነበው ጥያቄ ስለሆነ ሁሌ ጥያቄ ይሆንብኛል። ስማርት ምናልባት ይዘኸዋል መጽሐፉን? አሁን ከያዝከው አንብብልን እስቲ፣ በእጅ ላይ ካለ ማለት ነው። እሷን አንቀጽ ብቻ አንብብልን። ለአንብበው። ቀለል ባለው መንገድ መልበስ፣ ከማንኛውም የጌጣጌጥ ታይታ ልብስ መቆጠብ ከእምነት ጋር ተስማሚ ነው። ጌጣጌጥ ማድረግ ከእግዚአብሔር ፈቃድ ጋራ የሚቃረን መሆኑን መጽሐፍ ቅዱስ በግልጽ ያስተምረናል። ሐዋርያ ጳውሎስ እግዚአብሔር እንዲፈሩ ለሚሉ ሴቶች እንደሚገባው መልካም በማድረግ እንጂ በሽሩባ በወርቅ ወይም በእንቁ ወይም ዋጋ እጅግ በከበረ ልብሶች አይሸለሙ በማለት ይመክረዋል። የወርቅ ጌጣጌጥ አድርጎ መቅረብ ትኩረቱን ለመሳብ መፎካከር ሲሆን ከክርስትና ራሱን ዝቅዝቅ የማድረግ መንፈስ ጋር አብሮ አይሄድም ካለ በኋላ እዚህ ጋር ደግሞ አንድ ነገር አለ። በአንዳንድ ሀገሮች ባህሎች የጋብቻ ቀለበት ማድረግ የግድ ሲሆን ሰዎች አእምሮ ውስጥ የጨዋነት መስፈር ተደርጎ ይቆጠራል። በመሆኑ የጌጣጌጥ ታይታ አይመደብም። በዚህ መልኩ የሚያደርጉ ልምምዶች እንዳለ ነው የሚናገረው እና አሁን እዚህ ጋራ የተለያየ ማለት አሁን እነዚህ ሀገሮች ውስጥ የግድ ስለሆነ ነው የሚደረገው። የግድ ስለሆነ ይደረጋል። ግን እዚህ ጋር ደግሞ የተኛው ጌጣጌጥ ወይም ደግሞ ወርቅ ማድረግ እንደማይቻል ነው። ጥሌ ሐሳቡ ገብቷል? በጣም ግልጽ ነው። ተባረክ። የቤተክርስቲያን መምሪያ ወይም የቤተክርስቲያን ማኑዋል ገጽ 170። እግዚአብሔር ይባርክ ስማርት፣ ተባረክ። እንግዲህ ቅድምም እያወራን ነበረ፣ ምንም መጽሐፍ ቅዱሳዊ መሰረት የለውም። ምንድነው ችግሩ እኮ አሁን እንግዲህ ለምን ብሎ የማይጠይቅ ትውልድ ሁሌም የአባቱን የእናቱን የአያቱን ስህተትም ቢሆን እሱን እያራመደ ይሄዳል ማለት ነው። ከዛ የምንረዳው ይሄንን ነው። እሺ ሌላ ሀሳብ ካለ ምናልባት እዚህ ላይ ከዛ ወደ ማጠቃለያው እንመጣለን። እግዚአብሔር ይባርካችሁ። በእርግጥ እኔ ለመጠየቅ እና ለማውራት ያሰብኩትን እህቴ ትትና አንስተዋለች፣ ወንድምም አንስተዋል። ስለ ቀለበት ብቻ ስናነሳ ወርቅ የሚለው ነገር በአእምሯችን ይመጣል። ከላይ አመጣጡን አስቀምጣችሁታል። ያው ለመጠየቅ ያሰብኩትን ሁለቱም እህቴና ወንድሜ ስላነሱ፣ ግን አንድ ነገር ምናልባት ከዛሬ ትምህርት ከዛሬ ሀሳብ ይለይ ይሁን አላቅም። ብዙ ጊዜ በአድቬንቲስት ውስጥ በእኛ ውስጥ ባላይም ይሄ ታገብኛለሽ ወይ ጥያቄ ይታያልና ይሄ ደግሞ ከቀለበት ጋር ተያያዥነት ያለ ነው። ሰዎች ታገብኛለሽ ወይ የሚል ከሰርግ በፊት ወይንም እንግዲህ ከቃል ኪዳን በፊት የሚደረጉ ነገሮች፣ ይሄ እንደ ቤተክርስቲያን አንድ ወንድና ሴት ከተዋደዱ በኋላ የሚያስፈልግ ነገር ነው ወይ? ታገብኛለሽ ተብሎ እንግዲህ በጣም ብዙ ነገር ዲኮር ተደርጎ እንደ ሰርፕራይዝ ተደርጎ ያ ነገር የምር አስፈላጊ ነው ወይ? በዛ ውስጥ እንግዲህ ቀለበትም አለ። ከዛ እሺ ከተባባሉ በኋላ ቀለበት ይደረጋል። ይሄ ቀለበት የመጣው ከዚህ ጋር ተያያዥነት አለ ወይ? ታገብኛለሽ የሚል ጥያቄዎች፣ ሀሳቦች እንደኛ እንደ ቤተክርስቲያናችን አስፈላጊ ነው ወይ? ለምን ቤተክርስቲያን የሆነ ስታንድ ኖሯት በደንብ አታስተምርም ላልነው፣ ቤተክርስቲያን እኔና እናንተ ነን። እኛ አሁን የጀመርነው ዲስከሽን ነው እየሰፋ እየመጣ ትውልድን የሚያድነው እንጂ ቤተክርስቲያን ስንል የሆነ አንድ መሪ በቃ ይሄ ነገር መደረግ የለበትም እስከሚል መጠበቅ የለብንም። የራሳችንን ድርሻ ግን መወጣት አለ። ትውልድ ይተርፋል። ያለማወቅ የሚደረጉ ነገሮች በሙሉ በእውቀት ይደረጋሉ። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ነው የሚለው ቃሉና ከመጥፋትም እንድናለን። ስለዚህ እንግዲህ ቤተክርስቲያን ስንል እኔና እናንተ ነን። ህዝብ ነው ቤተክርስቲያን። ከዚሁ ጀምረናል። የቻልነውን ያክል እንጮሃለን። ሌሎቹንም
እንደዚሁ ብናስተምር የገባንን ሼር ብናደርግ በጣም ጥሩ ነው ብዬ አስባለሁኝ። ምናልባት እንደው መቅረት የለበትም ሐሳብ። አሁን ግን ምህረት እጅጋየው ካነሳቸው ሐሳብ ጋራ ሳምንት ነው ልቀጥልበት ያሰብኩት የዛሬ እሁድ ማለት ነው። ምክንያቱም ከመንበርከክና ከመጠየቅ አንጻር የቀለበት አግቢኝ ጥያቄ ወንድ ተንበርክኮ መጠየቅ አለበት ወይ ሴትን? እሱስ መጽሐፍ ቅዱሳዊ ነው ወይ? መንበርከክ ወይንም መስገድ ወደሚለው ያመራናል። ስግደት ወይንም ሰው ራሱን ዝቅ አድርጎ ሲንበረከክ ለአምላኩ ብቻ ነው መሆን ያለበት። መጽሐፍ ቅዱሳዊ ነው ይሄ። ነገር ግን ለሴት ወይም እንድታገባው መንበርከክ አለበት ወይ? እሱንም በሚቀጥለው እንመጣበታለን ብዬ ነው። የሐሳብ ሰፊ ስለሆነ ነው። ጥቂት እኔ ማለት የምፈልገው ትልልቅ አስተማሪዎች የሚባሉ ፓስተሮች የሚባሉ በጣም ብዙ ነገር እንደውም እኛን በአየር ላይ በጣም ብዙ ትምህርት የሰጡን ሰዎች ማለት ነው በሰዓቱ በቂ የሆነ ምላሽ የሰጡ ሰዎች በኋላ ግን ሲያገቡ እነሱም ያንን ነገር ሲያደርጉ እናያለን። በእርግጥ እነኛ ሰዎች የሚያደርጉት ሳይረዱ ሳያስተውሉ ቀርተው ነው ብዬ አላስብም። ግን ያን ከነሱ ጋር የሚሆነው ሰው ያንን ስለሚፈልግ ስለዚህ ያንን ሰው ለመቀበል ሲሉ ነው እነሱም ያንን ነገር የሚያደርጉት እንጂ አምነውበት ነው ብዬ አላስብም። ለምን አንብበዋል ከነሱም አልፎ ለኛም ራሱ ብዙ ትምህርት ሰጥተዋል። ነገር ግን እኔ እንደራሴ ግን እነሱን ለኛ ሩል ሞዴል አድርገን ባንመለከታቸው፣ ምክንያቱም መጽሐፉን ነው እኛ ምሳሌ አድርገን መሄድ ያለብን። ልክ ክርስቶስ እኔን ምሰሉ እንዳለ ሁሉ መጽሐፉን ምሳሌ ብናደርገው ብዙ ጊዜ ምላሽ ይሰጣል። እንዴ እነከሌ አድርገው የለ እንዴ እነንተና እንደዚህ አድርገው የለ እንዴ? ምክንያቱም ቢያደርግም እኮ እሱ ግለሰብ ነው እንጂ መጽሐፍ ቅዱስን ሊወክል አይችልም። አዎ ተናግሯል፣ ግን አልኖረበትም፣ አደረገው ማለት ነው። ቢያደርገው ጥሩ ነበር ማለት የሆነ እኛ ያደረግነውን ነገር እንደዚህ አይደለም ብለን ብንል ጥሩ ነው። ግን ካልሆነ ደግሞ ሰዎችን ምሳሌ ከማድረግ ይልቅ ያመንበትን ነገር መጽሐፍ ቅዱስ የሚለውን ነገር እናድርግ። ከዛ ውጪ ግን ሰዎችን እነሱን ባንከተል ሰውን ባንከተል፣ ለምን ይሄ ለብዙ ሰው ውድቀት እየሆነ ስለሆነ ማለት ነው። ስለዚህ ያንን ባናደርግ ጥሩ ነው ብዬ አስባለሁ እኔ እንደ ግሌና ተባረኩ። አሜን። እግዚአብሔር ይባርክሽ። ገንቢ ሐሳቦች ናቸው የተነሱት። እኔ በደንብ ተመሬበታለሁ። እናንተም እንደተማራችሁበት ተስፋ አደርጋለሁኝ። የሴቶች ራሱ አለባበስ ላይ ቤተክርስቲያን ላይ እየተደረገ የሚለበሰው አለባበስ ራሱ ቅድስናን የሚያሳይ አይደለም። ተባረክልኝ። ቅርታ አሜን። ወንድሜ ባነሳው የኔም ጥያቄ ነው እሱ። ወደ ላይ በጣም ባዶ ነው፣ ምንም ነገር አልተለበሰም። እንደው ያን ያህል ይሄ ቬሎ የሚባል ነገር ምን ያህል ኢምፖርታንት ነው? ምን ያህል አስፈላጊ ነው? ይሄ ተለበሰ ወይ ነው? አሁን ብዙ ነገራቸው ሴቶች ሲያገቡ ይታያል በጣም በሚያስጠላ ሁኔታ። ይሄ ነው ወይ የቬሎ ማንነት ዋጋው? ለሰርግ የሚሆን ከዚህስ ሌላስ የሚለበስ ነገር የለም ወይ? ቬሎ ምን ያህል በቤተክርስቲያን አስፈላጊ ነው? በሌላ ልብስ ሰው መሞሸር አይችልም ወይ? ይህም ሐሳብ ይጨመርልኝ። ይቅርታ ግን ተባረኩ። ባለፈው አንስተናል በትንሹ ትዝ ካላችሁ አለባበስን በተመለከተ፣ በተለይ የሚዜ አለባበስን በተመለከተ ሰርግ ላይ የምንታዘበው ነገር የለም ወይ ባልኩት ሐሳብ ላይ የሆነ ሐሳብም አንስቼም ነበረ። ለምሳሌ አሁን ሙሽሮች ስልጠና ይወስዳሉ፣ ፓስተሮች ትምህርት ይሰጧቸዋል። ልክ እንደዛው ቬሎ የሚለብሱ ሚዜዎችም ጭምር ስልጠናውን መውሰድ አለባቸው። ምክንያቱም የክርስቲያን ሰርግ እስከሆነ ድረስ ዓለማዊ እንኳን ብትሆን ያቺ ሚዜ የቤተክርስቲያኑን ስርዓት መጠበቅ አለባት። ፓስተሩ ማስተማር አለበት፣ ስልጠና መስጠት፣ በዛውም ወንጌልም ሊደርሳት ይችላል እያልን እያወራን ነበር። እንመለስበታለን፣ ችግር የለም። ስለ ሁሉም የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ገብታችሁ ሐሳብ የሰጣችሁ ገንቢ ሐሳብ፣ ቆንጆ ሐሳብ የሰጣችሁ የጠየቃችሁ በሙሉ እግዚአብሔር አምላክ ፈጽሞ ይባርካችሁ እላለሁኝ። እንደ ጌታ ፍቃድ ብንገናኝ የተንበርክኮ የመጠየቅና የሽምግልና በደንብ አሁን እየደራ የመጣው የሀብት ማሳያ የጡንቻ ማሳያ እየሆነ የመጣውን ክርስቲያን ባንሆን እንኳን በአገራችን ባህል እንኳን ያልተለመደውን አይነት ሴሪሞኒ እሱን እንመረምራለን፣ እናያለን። እስከዚያው ድረስ የጌታ ሰላም ከሁላችሁ ጋር ይሁን። ደህና አደሩ።